Okay, የኔን አባት ሰደብክ ወይ? ምንም ታሰማኝ ማለት ምንድነው? እሱ ነው እንደ የከፈተው። ሂጂ ከዚህ አንቺ ደግሞ እቺ ማነው መጣችሁ? ሂጂ ውስጣ ነው ልጅቱን ተው፣ ልጅቱን ተው። እንደለመድከው እኛ አንተ ያልተማርክ ማህየ የታለ ቤት ጆከር የታለ ምን አገባ ገላዬ አቦይ ጠርሳኒ ወዲት ወልደ አቦይ ጠረፋን እንደው አባቴ ሰደብክ የተወልደልህ እኔን አባቴ ሰደብከን ስራዬ ጌም ነው የምትጫወተው እንጂ ነው እየጠየቅኩ ነው። እኔን አባቴ ሰደብክ ወይ? ነው አይደለም፣ ጨዋታ ነው። ቤት ያልሰደብ እየቀለደ ነው ጨዋታ ነው። ቤት ያለ በሉ ስልኬ ሊዘጋ ነው። አንተ ቤኪ የታባሽ አቅሻለሁ ቤኪ ያለች እንዴ በክራይ ከፈሽልኝ ሞርጌጅ ምን እትሬን አቀለልሽልኝ ከነዚህ ከሌላቸው ሰዎች ጋር ቁጭ ስናደር አይደለም። ቤኪ ስነ ስርዓት ያዝ። እኔን እንዳትናገረኝ የኔ ቆንጆ የኔ ጣፋጭ ዳንቺ ከወረም አለ መልሽ ነው ማራችሁ ኧረ ይመችሽ ማሪ አንበሳ እኮ ነሽ። ስትለው ጊዜ በቪዲዮ እንዳልገባ ቆይ በቪዲዮ መግባት እህቴ እንዴት እንደማከብርሽ በእውነት ነው የምልሽ። ፈጣሪ በሚያውቀው በእውነት በጣም ነው የማከብርሽ። ይኸውልሽ የሰካራ ማህበር ላይ ቁጭ ስላልሽ ነው እሱ እድልሽ ስለሆነልሽ ንጣም ሰካራ በሉ ይመቻችሁ። በቃ እሺ ቆንጆ ላይ መታይ ማለት ነው። አልተማረም ደደብ ነው። ይሄ ላይ ያለው ይሄ ማሪት ማለት አንተ ቆይ ትምህርት ቤት ቆይ ሜሪ መዘግቡ ነበር። ይሄ ደግሞ አቃጣሪ ናቸው እንዳለ። እሺ ሂጂ ከዚህ አካባቢ አቡፋኑ ንገረኝ፣ ተኩስ በለኝ፣ አዘዘኝ፣ ተኩሳለሁ። እስቲ በል እስቲ አታሕደግ ጉዳይ በእኔ ላይ በቃ ሰክሯል። ታርቀን ነበር በቃ ልትወው ነው። ከፍ በል ትደበቃለህ። ከፍ በል እስቲ በል ከፍ በል ትደበቅ። የአቡፋኑን አንሳው ከኋላ ያለውን أنت حدك سبيل أكاي حدك يا نعم أبو فادو أيوة أنا تبغى نعم أنا توالفو تو داري أوفر نايت أيوة أنا أبو فادو أيوة أنا توالفو أنا مجرد أوفر نايت ما تبعلو ሳይቀዝን አይቀርም ሳይቀዝን አይቀርም ሰውዬው አስቀዝናለሁ። በትክክል ቀዝኗል። እንደሚታወቃለህ ቢኬ እየቀዘነ እኮ ነው። ልለካለሁ እኮ ቢኬ ይቀዝንለው ነው የሆነ ግን ቢኬ ይቀዝንለው ክበዓል ከሎ እስኻ ሰማዶ ሞራል አለካ ኖ የሆነን አነ ከምለይ ቀዝን ተረድኦም ኣለኩ መን ይኸም ኢሉ አቡፋኖ ቢኬ ቀዝኑ ይልካ አላልኩም በቃ አላልኩም። እየቀለድኩ ወንድሜ ነው። ተው ለእኔም ወንድሜ ነው። አበላሻለሁ፣ ክርስቶስን አበላሻለሁ። ወንድ ቀየርኩት እንሂድ በቃ ዛሬ ሀመልማል አመታለች ተቃላ ክለብ ዛሬ ክርስቶስን በላይ አትላንታ ሀመልማልና ትናንት ማን ሀመልማልና ማን ያሉ ዛሬ ሀመልማልና ማን ሀመልማል አመታለች በቃ ጀነራል ይመጣ ይሄን ልጅ
ልጅ ግን ያው ዝኩሉ እኮ ሪስፔክት ይበኝ ማዓት ዓረብ ከይብጆ ዓረብ ዘሎ ሰዓቱ ኩሉ ማዓት ዓረባት እዚ ከድፎ ለመጣካይ ታርደ አቡ ፋኖ ጆካ ሼር አድርገት ይላል ዛሬ የለም የት እንደሆነ አላውቅም። ተኝቶ ይሆናል። አረብቱ ሽማገኘ እንዴ ምን አውቃለሁ። ዱባይ እኮ ማት ውሽማን ያለው አረብ እየቀመቀመ ይሆናል። ይሄንን ንፍጣም እስቲ ንገረኝ። ስለዚህ ንፍጣም ማለት ነው አንተ መሀሪ ከኔ ጋር ትጣላለሽ። አስወቱማ ማም ነው የምልህ እኔ እንዴት እንደማከብረው አቡፋኑ እንዴት እንደማከብረው ማለት ነው። በቃ አሁን ቢበቃ ሙሉ አንጠፉ ይልካ ቤኪ እንደ ያከበርካቸው እንዴት ዝቅዝቅ እንዳሉብኝ በጣም ይኸውልህ፣ ዛሬ በነገራችን ላይ በጣም ነው የታገስኩት። በጣም ሂድ ከዚህ በቃ ሂድ ከዚህ በቃ ይነዋል ሂድ ከዚህ እኔን አትታገሰኝም። ግደም በለው አቁም በለው ይሄን ቱ ወይራ ቢኛ እኔ አትላንታ ያለው ሚሞራ ድራይቭ ያ ሚሞራ ድራይቭ መስቀር ሬስቶራንት ላይ መስቀር ሬስቶራንት መሐሪ ታዩ ዓላማኻ አነ እኮ ናይኻ ዓላማኻ እኮ የተረዳ እንተ ዓላማ ሀጭጨርን ከደ ዓላማ ትደል ፐርፐዝ ዲኻ ትገብሮ ዘለኻ አንተ ግን እኮ እንደዚህ ያለው መሳኪን ትበልዑ ወይ ብሎ አንተ ግን ደፍና ሐቅ ዞር ታጥይታ የሚበሉት የላቸውም ለማኞች ናቸው እነዚህ እያለ እኮ ማን ነው መሐሪ ለማኝ ነህ እያለ አዩ አቡፋን ነው አዩ አይደል የሰው መጨረሻ አላልክም በል ቢኬሙት አላልኩም በል ቢኬ ይሄን ባ አላልኩም በል ይሄን ባብ አርከኝ ይሄን ባብ ይሄን ይግባ አልከኝ ለኔ ይሄን ባብ ከመረ ይሄ አልከኝ ይሄን ከመረ ወደ ሐሳው ለምን ትፈራቸዋለህ? እኔ ልንገርልህ እሺ አማና ፋኪያ እኔን አዎ ብዳታ ምን አባቴ በይሪም ታውቃናት ብዳታ ሹታ አለና ፎቶ አየህ በመጨረሻ ፈሪ እኮ ነው ማሪ አንተ ነህ እንጂ ቆሻሻ እኮ ነው ሰው ጋር ልታጣለው ይኸው ሊያጣላን እኮ ነበር እሱም እዛ በቃ ደህና ደሩ ለወጣ ነው ደህና ደሩ ነገ እንገናኝ ወጣው በቃ ኸይር ይሁን ብለናል። በጠዋት ነው የተፈታው። በኸይር ነው በቃ ለበጎ ነው። ለበጎ ነው በቃ ሰያ አንዷ ልጃችን 6 ዓመት ሞላት ብላ መሞቷት ሰያ አንደኛቱ ልጆቹ 6 ዓመት ሞላት ምን ማለት መሞቷት ምንድን ነው አልገባኝም። ሰካራም እኮ ምን ነው ደግሞ ጓደኛችን ነው ችግር እኮ ነው። ጓደኛ ሲሰክር በሀገራችሁ ተሸክማችሁ አይደል እንዴ እየወደቀባችሁ እየተንዘላዘለ የምታደርሱት? ስለዚህ እንደነዚህ ያሉ ጓደኞች
ምን እናደርግ? አዎ አበዝቶታል። ቢሆንም መታገስ ነው። ምን እናደርጋለን? ምክንያቱም ነገ ሲያልፍለት ሌላ ሰው ነው እንጂ መሳደብ እኮ በጣም ተራ ነገር እኮ ነው። መሳደብ እኮ በጣም አራዳነት አይጠይቅ ምናምን። መሳደብ እኮ በጣም ቀላል እኮ ግን ይደብራል። በጣም ነው የሚደብር። ደግሞ ስሜታዊ ሆነች ተሳድበክ ወይ ተሳድብ በኋላ ሰው ታውቃላችሁ ሪካርድ ቆሞ ነው ነገ ተሰሙት ደግሞ ራሳችሁ እኔ ጸጸት ነው የሚሆነው። እኔ እንደዚህ ተሳድቤ ቀርጸውኝ ድምጤ ተሰማው እንዴት እንዲያስጠላኝ። ስለዚህ ጥሩ አይደለም አውቃለሁ። ወዳጆች ተናዳችሁ ነው ለምን ተነካ ነው አውቃለሁ። በነገራችን ላይ ቀኔ እንዳደረጉት ነው። በቃ ዞሮ ዞሮ የመኪና ዕጣ መቁረጥ የምትፈልጉ ከፕሮፋይል ስር ባለው ስልክ ቁጥር አናግሩኝ። ኢንሻአላህ እንግዲህ እንገናኛለን ማለት ነው። በቃ ስራማ እያሰራኝ አይደለም። ኦኬ፣ በዚህ አይነት ራስ ምታትም ተነስቶብሃል ማለት ነው አንዳንድ ጊዜ? ነበረብኝ። ሌላ ሐኪም ቤት ሄጄ እሱን አስታግሰልኝ፣ ይሄን ግን ምንም ሊያስታግስልኝ አልቻለም። ችግር የለውም። ጤና ጣቢያ ከመሄድ በፊት ኢቭን ደግሞ ምንድነው እኛ ጋር ኢቭን 100% ተፈጥሯዊ ነው። ጎንዮሽ ጉዳት የላቸውም። ዛሬ ነገ አትበል ፕሊዝ። ለምን ጨጓራ ኬዝ የምንለው ማቅለሽለሽ ሁኔታ አንዳንድ ጊዜ እስከ ደም ድረስ ማስተፋት አቅም አለው። ሁለተኛ ደግሞ ኢቭን ድርቀት ብለን የምንጠራው ፊንጢጣ መሰንጠቅ እስከ ኪንታሮት ድረስ ማድረስ አቅም አለው። የት ነው ያለከው? ሸጃ። በጣም ጥሩ። አሁኑን ቮይስ አድርግልኝ፣ ዛሬ እንዲላክልህ አድርጋለሁ። እሺ እሺ። በቃ በዚህ በላይ ነው። አዎ ላይ ባለው ስልክ። እሺ ወንድሜ። እሺ እህቴ በዋትስአፕ አዋሪ። ሰላም ዶክተር። ሰላም እንዴት ነሽ? ቃል አለ እግዚአብሔር ይመስገን። አለን ይመስገን። ሰላም ነው አለ እግዚአብሔር ይመስገን። አለን። ያለብሽ ኬዝ ምን ነበር እህቴ? ዶክተር እኔ ልብም አይደለም
ጡቴ እንትና ጡቴ ላይ የጎዳና ያለው ቦታ ታውቃለህ? እሱ ያቃጥለኛል። ከዛ በጣም ነው ያቃጥለኝ። ከዛ በኋላ 3 ቀን 2 ቀን እንደዛ ያቃጥለኛል። ከዛ ያስመልሰኛል። የሚያስመልሰው ነገር ምን ይመስላል? እንትና ሳር ይመስላል። ከዛ ግን ነገ ሙሉ ምርመራ ገባለሁ እያልኩ ነው። ከዛ ይሄ ብቻ አይደለም ደግሞ ጎሮሮም ማለት ነው ጨምረኛል። ከዛ በጣም ፈርቻለሁ። ግን እዚህ አካባቢ ማለት ሁኔታ አለው ወይስ እዚህ አካባቢ ነው? እዚህ ጎን ነው። ምንም ማባጥ የለብኝም። እዚህ ነው። የመከርከር ሁኔታ ጣዕሙን መቀየር ምንድነው? ጉሮሮሽ የሆነ መድረቅ ሁኔታ አለው። ኢቨን መድረቅ ሁኔታ ምራቅ በጣም ብዙ ጊዜ መከርከር ሁኔታ አለው። ማቃጠል ስሜት አለው ጉሮሮሽ ላይ። ማቃጠል ስሜት አለው። ከዚህ በፊት የለም ነበረ። ትላንት ወዳ ማታ ማለት ነው። ጎሮሮ ብቻ አይደለም በቃ አፌ ራሱ ሁሉ ደርቆ ነበረ። ግን ምንድነው ሊሞት ነው ምናምን እያልኩኝ ነበረ። ኦኬ ኢቭን ደግሞ እንዴት ነው ደረትሽ አካባቢ ማቃጠል ስሜት አለው? እዚህ ጋር ደረትሽ ላይ ደረቴ አካባቢ ሁሉ አይደለም። ይሄ ጡቴ መስመር ያለበት ቦታ ታውቃለህ? ልቤ ደህና ነው ብቻ ይዘን በጣም ነው አቃጥለኝ ደግሞ በኢየሱስ ስም እና እንደዛ ነው። ግን ነገ ሙሉ ምርመራ ገባለሁ እያልኩኝ ነው። እግዚአብሔር ይረዳኛል ብዬ አስባለሁ። በጣም ያስፈራል። በደንብ ንገሪኝ። ችግር የለውም። ሳትገቢ እኔ የሚያስፈልጉሽን ፕሮዳክቶች እልክልሻለሁ ሙሉ ለሙሉ ቤትሽ ላይ ማለት ነው። ችግር የለውም። ሌላ ኬዝ እንዴት ነው የሚያደርግሽ? ሌላ ምንም ነገር የለም። እግዚአብሔር ይመስገን። እኔ ያለሁት አንተ ያለበት ሀገር አይደለም። እኔ ያለው ቤሩት ነው። ችግር የለውም። ቤሩት እኮ እኛ ብራንች አለን። ችግር የለውም እህቴ። ምንድነው ብዙ ጊዜ ማስነጠስ ሁኔታ ኢቭን ደግሞ እፍን የማድረግ ሁኔታ ጥሩ ሆነ መጥፎም ሽታ እፍን የማድረግ ሁኔታ አለው። አንዳንድ ጊዜ አንድ አፍንጫ ማለት ነው የማቃጠል ያለበት መስመር ላይ አንዳንድ ጊዜ ይመጣኛል። ደግሞ ሁሉ ጊዜ አይደለም። በቃ እንደዛ ያደርገኛል። በቃ ሌላ ነገር የለም። እንደዛ ነው። ምን እንደሆነ የማሳከክ ሁኔታ አለ? ምንም የለም። ኦኬ በጣም የማስነጠስ ሁኔታ ልፍትሽ እንደ ውሃ መውረድ አለ? ምንም የለም። ኦኬ አፍንጫሽ መድረቅ ነው። ዝም ብሎ እፍን የማድረግ ሰውነትሽ ዝም ብሎ ድካም የማለት ስሜት አለ? ስራ ሰርተሽም ስራ ሳሰሪ ድካም ምናምን አይሰማም። ታውቃለህ ዶክተር እኮ ቀን ማለት ነው ደህና ነኝ። ቀን በቃ ማታ ስተኛ ነው ይሄ ስሜት የሚሰማኝ። አብዛኛው እዚህ ሀገር አንተ አረብ ሀገር ስለሆነ ታውቃለህ ብዬ አስባለሁ። አብዛኛው ይሄ ሚረበብ ዱራ የሚባል ነገር ከባለው ማለት ነው በቃ አይወድም፣ ምግብ ይመርጣል። በቃ ጨጓራ ኬዝሽም ኢቭን ጨጓራ አካባቢ ማቃጠል ስሜት፣ ማቅለሽለሽ ሁኔታ፣ በጣም ብዙ ጊዜ ደግሞ ሆድ መነፋት ሁኔታ አለ? የለም ሆድ መነፋት ምንም ነገር የለም። ብቻ ማስመለስና ማቃጠል ነው። በቃ በጣም ነው የሚበላኝ ውስጤ ማለት ነው። ከዛ ታውቃለህ እንዴት ነው አክታ ነገር ያለው እንደ ቡናማ ነገር የሆነ ነገር አክታ ይወጣሻል? መጀመሪያ ነግሬያለሁ። እንትና ሳር የሚመስል ነገር 3 ቀን 4 ቀን ይበላኛል። ከዛ ያስመልሰኛል። በዛን ሰዓት እኮ በቃ እረፍት አገኛለሁ፣ ሰላም አገኛለሁ። ኦኬ ያው ችግር የለውም። ይሄ ምንድነው ጨጓራ ኬዝሽ እየተስፋፋ ነው ያለው አንደኛ። ሁለተኛ ደግሞ ምንድነው ቶንሲልሽን ማስተካከል አለብሽ፣ ጉሮሮ ላይ ያለው ኬዞች። ስለዚህ የሚያስተካክሉ ፕሮዳክቶችን እልክልሻለሁ ዛሬ ነገ አትበይ። ይሄ ምንድነው አንዳንድ ጊዜ ምግቡን ሳቀምሽ ወደ ላይ የማለት ዝም ብሎ ማቅለሽለሽ ሁኔታ ይሄ ሁሉ አለብሽ። የሆነ ነገር ማለት ነው የሆነ ነገር አይቼ ማለት ነው እንትና በቃ ውስጤ ካልተቀበኛኝ ራሱ እንትና ያስመልሰኛል። ገና ምግቡን ስታዩ ሽታው ራሱ ከሸተትሽ ካልፈለግሽ ማስመለስ ሁኔታ አለው። ብዙ ጊዜ እኮ አሁን ማለት ነው በጣም ቀጫጫው 20 ኪሎ ቀንሻለሁ። በፊት እኮ 75 ኪሎ ነበርኩኝ። አሁን 55 ኪሎ ነው ያለው። ግን ኪሎ ራሱ በጣም ቀንሷል። በቃ ልቤ አይደለም እየነገርኳለሁ። ልቤ በጣም ደህና ነው። እና ይሄ መስመር ነው በቃ ነገ ምርመራ ገባለሁ ያልኩኝ ከራስ በላይ ንፋስ በምንም ይሻላል።
እውነት ነው። ኢቭን ደግሞ ምንድነው ምርመራውን መውሰድ ትችላለሽ። አንደኛ ምርመራው ላይ የኛ ፕሮዳክቶች ጎንዮሽ ጉዳት የላቸውም። እሱ ይጠቀም እየተመረመርሽው እነዚህንም መጠቀም ትችላለሽ። የሚያስፈልግሽን ፕሮዳክቶች እልክልሻለሁ። እሺ ምንድነው ሌሎች ማስተካከል አለብሽ፣ ራስሽን ማስተካከል አለብሽ። አንዳንድ ጊዜ እንዴት ነው እንደ ራስ ምታት ነገር አለሽ። አው እንትና ታውቃለህ ዶክተር እኮ አንዴ ማለት ነው አሁን ይሄ ነገር አቃጥሎኝ ከጨረሰ በኋላ ማለት ነው ጭንቅላቴ ላይ የጆሮ አጠገብ ይመጣል። በአንድ በኩል የመደንዘዝ ሁኔታ አለ። አዎ አንድ በኩል ይመጣል፣ በጣም ያዝ አድርጎ ይይዘኛል። ዋው መብራትን ወይ ደግሞ ፀሐይን ባየሽ ቁጥር አይንሽ ብዥ ማለት ሁኔታ አለ። ራስ ምታት ሲነሳ ማለት ነው። አይኔ ገና ነው። አብዛኛው ይሄ እዚህ ሀገር ሙከይፍ አይስማማኝም ለኔ ማለት ነው። የግድ ሙከይፍ ከሌላ እንትና ነው። ዶክተሮቹ ራሱ መጀመሪያ እዚህ ሀገር ሲገባ አሞኝ ነበረ ጉሮሬ ማለት ነው። ሐኪም ቤት ስሄድ አይ አንቺ እዚህ ሀገር አየር አይስማማም እና ቀዝቃዛ ውሃ እንዳትጠጪ ብሎኝ ነበረ። ግን እኔ እጠጣለሁ ሙቀት ስለሆነ አልችልም። ችግር የለውም። አንደኛ ኢቭን የሚያስተካከልሽን ፕሮዳክቶች ልክልሻለሁ። ሁለተኛ ደግሞ ምንድነው ጉሮሮሽ አካባቢ ቀዝቃዛ ነገር በተጠቀሚ ሰዓት ከፍተኛ ህመም ይሰማሻል፣ ያቃጥለኛል። በቃ እንትና ሰዓት ማለት ነው እሱ ማታመም ፈልጎ ያመመኝ ሰዓት ያቃጥለኛል። እሺ ዋትስአፕ ላይ ቮይስ አድርጊልኝ። እሺ በዚህ ችግር የለውም። እሺ በቃ ግን ነገ ምርመራ እገባለሁ። ለእናንተ መድኃኒቱም እንትና የምትልኮ ነገር ጥሩ ከሆነ ወስዳለሁ። ከራስ በላይ ንፋስ ነገ ሙሉ ምርመራ እገባለሁ። ችግር የለውም። አሁን ቮይስ አድርጊልኝ፣ ዛሬውኑ ልክልሻለሁ። እሺ እዛ ጋር ሳትደርሺ። እሺ በቃ አመሰግናለሁ። ሰላም አባት። ሰላም ሰላም፣ እንዴት ነው? አለን። ዶክተር እንዴት ነህ? አለን ይመስገን። ሰላም ነው? አለን ይመስገን። ያለብህ ኬዝ ምን ነበር? አጥሮ እንደኔ ወገቤን እያመመኝ ነው። ኦኬ፣ እንዴት ነው? ልዩ ወገብ አካባቢ ማቃጠል ስሜት፣ አንዳንድ ጊዜ እንደውጋት ስሜት የመሰማት ሁኔታ አለ? ላላ እንትን ነው ጎንበስ ስል ምናምን ነው ዶክተር። እንዴት ነው? ኦኬ፣ ብዙ ጊዜ እንዴት ነው ቁመት ውላለህ እንዴ? ቁመት ውላለህ ወይ ከባባድ እቃዎችን ታነሳለህ? አይ እንደዚህ እንኳን እኔ ስራ ሰው አይደለም፣ ኮምፒውተር ላይ ነው የምቀመጠው። ኦኬ፣ ብዙ ጊዜ ኢቨን መቀመጥ ስትሪም ነው ማለት ነው። ስትሪም ሳደርግ የሆነ ሰዓት ቁጭ ብዬ ስነሳ ምናምን ኦኬ፣ መቀጥቀጥ ሁኔታ የሆነ ኢቨን እንደ ቁስል ያለ ይመስላል ጀርባ ላይ። ላ አይደለም፣ ጎንበስ ስል ነው የሚያመኝ። ጎንበስና ጎንበስ ብዬ ስነሳ ብዙ ጊዜ ምንድነው እኔ ኬዝ የሚፈጠረው አብዛኛው ጊዜ ተቀምጠን የምንውል ከሆነ እስከ ፊንጢጣ መሰንጠቅ እስከ ኪንታሮት ድረስ የመድረስ አቅም አለው። ችግር የለውም። የሚያስፈልጉን ፕሮዳክቶች ልክልሃለሁ። የት ነው ያለከው? አዲስ አበባ ነው ያለሁት። በጣም ጥሩ። ምንድነው ብዙ ጊዜ እንደዚህ ተቀምጠን የምንውል ከሆነ በቂ ውሃ መጠጣት አንደኛ፣ ሁለተኛ ደግሞ ምንድነው እኔ ፕሮዳክቶችን ልክልሃለሁ። በተለይ ተቀምጠህ በምትነሳ ጊዜ ከፍተኛ ጀርባ ላይ ከፍተኛ ህመም፣ ተኝተህ በምትነሳ ጊዜ ማቃጠል ስሜት። አንተ የት ነው ያለኸው ዶክተር? ችግር የለውም። 22 አካባቢ ብራንች ላይ አለን፣ መምጣት ትችላለህ። 22 ምን ሆስፒታል? 22 እዛው 22 አካባቢ ብራንቾች አሉ። እኛ ጋር ምንድነው ተፈጥሯዊ ናቸው። ከማሌዥያ ነው የምናመጣቸው። ምንድነው እኛ ጋር ኢቭን ሰፕሊመንቶች አሉ ማለት ነው። እንደዚህ ምንድነው እኛ ጋር የምናስመጣቸው ከማሌዥያ እያመጣን ነው። ፋርማሲ ያለን። እሺ ፋርማሲ ነው እንዴ? እና አንተ ስንት ያክል ነው? ገባ እያልን እስኪ እንወያያለን። ህይወት የሚለው ያንተ ስም ነው? ስንተኛ ክፍል ነህ? ህይወት የሚለው ያንተ ክፍል ነህ አንተ? ህይወት ስንተኛ ክፍል ነህ? ስንተኛ ክፍል ነህ? ስንተኛ መስላለሁ? ስንተኛ ክፍል? ዘጠነኛ? ያንተ ምን ስራ ጀምረህ? ያንተ ልነግረኝ ነው? አንድ ቁጥር የጻፍን ሰው ብያለሁ። አንዳንድ እንደዚህ ይፈጠራል። ችግር የለውም። ገባ በል። በጨጓራ ኬዝ የምትሰቃዩ፣ ሆድ ድርቀት ላለባችሁ፣ ምግብ ፍላጎት መቀነስ፣ ከፍተኛ የጀርባ ህመም ማስተካከል ይቻላል።
ገባ ገባ እያልን ይሄ ምንድነው ስፓይሩሊና ይባላል። ከ34 ዓመት በላይ ጥናት የተደረገበት ነው። በቫይታሚን፣ በካልሲየም፣ በዚንክ፣ በአይረን የበለጸገ ነው። አንድ ቁጥር እየጻፍን መጠየቅና መጠቀም ይቻላል። ገባ ገባ እያልን ገባ ገባ ብለን እንጠያየቃለን። ጤና ከሁሉም ይበልጣል እላለሁ። በተለይ ሳይንስ ላለባችሁ ጥሩ በሆነ መጥፎም ሽታ እፍን ለሚያደርጋችሁ ድካም ማለት ሰውነት የመሰባበር ሁኔታ ማስተካከል ይቻላል። ጤና ያለው ዛሬ በእጃችን ነው። የጥርስ መቦርቦር ችግር ላለባችሁ፣ የድድ መድማት ችግር ላለባችሁ፣ በተለይ ኢቭን እፍን የማድረግ ሁኔታ በጣም የማስነጠስ ሁኔታ ሳይንስ ላለባችሁ ሳይንስን ማስተካከል የምትችል ፕሮዳክት ነች። ከቀይ እንጉዳይ የተሰራች ከ34 ዓመት በላይ ጥናት የተደረገባት እቺ የጥርስ ሳሙና ምንድነው ዲፈረንሷ? ኢቭን ደግሞ አንድ ሰው ፈንገስ ካለበት ሙሉ ለሙሉ ጸጉሩን ቢቀባ ፈንገስን ማስተካከል ትችላለች። ሁለተኛ ደግሞ እቺ ከቀይ እንጉዳይ የተሰራችው ቱትስፒን ብለን የምንጠራት ምንድነች? ኢቭን ሳይንስ ላለበት ሰው ሳይንስ አፍንጫውን ቢቀባ ሳይንስን ማስተካከል ትችላለች። ሁለተኛ ደግሞ ምንድነው ፈንገስ ላለበት ሰው እግሩን ቢቀባ ፈንገስን የማስተካከል አቅም አላት። ስለዚህ መግባት፣ መጠየቅ፣ ማናገር ይቻላል። ከፍተኛ የወገብ ህመም ችግር ላለባችሁ ዲስክ መንሸራተት ብለን የምንጠራው በተለይ መንቀጥቀጥ ሁኔታ፣ ማቃጠል ስሜት ማስተካከል የሚችሉ ትልልቅ ፕሮዳክቶች አሉ። ገባ እያልን እንጠያየቃለን። ጤና ከሁሉም ይበልጣል እላለሁ። ማዲያት፣ ጥቋቁር ነጠብጣብ፣ ሽፍታ፣ ብጉር ላስቸገራችሁ ማዲያት የምንለው ውስጥሽ ላይ ችግር ሲኖር ነው። ማዲያትን ማስተካከል ይቻላል። በተለይ ማዲያት ብለን የምንጠራው አብዛኛውን ጊዜ የማህፀን ኢንፌክሽን፣ የወር አበባ መዛባት፣ በጣም ብዙ ጊዜ ምንድነው የወር አበባ መዛባት፣ የማህፀን ኢንፌክሽን ችግር ካለባችሁ፣ ሆድ ድርቀት ችግር ላለባችሁ ማስተካከል የምትችል ነች። ውስጥ ላይ ችግር ሲኖር ነው ማዲያት የሚከሰተው። ለምን? ማዲያት ውጫዊ አይደለም ውስጣዊ ነው። ስለዚህ ውስጥሽ ላይ ነው ትሪትመንት መደረግ የሚቻለው። መግባት፣ ማናገር፣ መጠየቅ ይቻላል። ገባ እያልን እንጠያየቃለን። እቺ ምን ብላክ ካሚንግ ትባላለች። ብላክ ካሚንግ ምንድነች? ቋቁቻ ችግር ላለባችሁ ከፍተኛ ምንድነው ኢቭን እንደ ባለለ ህመም ላለባችሁ እጃችሁ፣ ሰውነታችሁ የማባበጥ ሁኔታ ኢቭን እንደ አለርጂክ ኬዝ ላለባችሁ ማስተካከል ይቻላል። አንድ ቁጥር እየጻፍን እንጠያየቃለን። ስለ ጤናችን መፍትሄ እናገኛለን። ዱባይ፣ ሳውዲ፣ ኳታር፣ ሊባኖን፣ ጆርዳን፣ ባህሬን፣ ኩዌት ያላችሁበት ቦታ ሁሉ እንልካለን። ምንድነው እዚህ ጋር ሞረንዚ ትባላለች። ከፍተኛ የጨጓራ ኬዝ ላለባችሁ፣ ሆድ ድርቀት ላለባችሁ፣ የምግብ ፍላጎት መቀነስ፣ ጀርባ አካባቢ ማቃጠል፣ ሎኒ ከተባለ ፍሩት የተሰራች ነች። ከ34 ዓመት በላይ ጥናት የተደረገባት ነች። ይቺ ምንድነች? ሞረንዚ ብለን እንጠራታለን። በሞረንዚ ጨጓራችሁን ማስተካከል ይቻላል። ሆድ ድርቀታችሁን በዚች ማስተካከል ይቻላል። መግባት፣ መጠየቅ ይቻላል። ማቃጠል ስሜትንም ማስተካከል ይቻላል። ጤና ከሁሉም ይበልጣል እላለሁ። ገባ እያልን እንጠያየቃለን። ጤና ያለው ዛሬ በእጃችን ነው። ጤና ከሁሉም ይበልጣል። አንድ ቁጥር ብቻ በመጻፍ መግባትና ማናገር ይቻላል። ከፍተኛ የጀርባ ህመም ችግር ላለባችሁ እንደ ዲስክ መንሸራተት ብለን የምንጠራው፣ በጣም ብዙ ጊዜ ደግሞ እግራችሁ አካባቢ በምትቆሙ ሰዓት ከፍተኛ የወገብ ህመም ዲስክ መንሸራተት ብለን የምንጠራው ማስተካከል ይቻላል። አንድ ቁጥር ብቻ በመጻፍ መግባት፣ መጠየቅ፣ ማናገር ይቻላል። ጤና ያለው ዛሬ በእጃችን ነው። ጤና ከሁሉም ይበልጣል እላለሁ። ይቺ ስፓይሩሊና ብለን እንጠራለን። ስፓይሩሊና ማይክሮ አልጌ ንዕነ ምግብ ብለን የምንጠራት ማይክሮ አልጌ ምንድነው? ኢቭን እቺ ስፓይሩሊና ከ34 ዓመት በላይ ጥናት የተደረገባት የምግብ ፍላጎት መቀነስን፣ ከፍተኛ የጀርባ ህመምን፣ ከፍተኛ ሙሉ ለሙሉ ማስተካከል የምትችል ትልቅ ፕሮዳክቶች ናቸው። እቺ ምንድነች? አንድ ሰው እቺን ስፓይሩሊና ለቫይታሚን ብሎ ለመወፈር ብሎ ቢጠቀም ለ24 ሰዓት ሳይመገብ መቆየት ይችላል። አንድ ዶሮ ስንት ቫይታሚን አላት? 25 ቫይታሚን አላት። ይቺ አንድ ታብሌት ብቻ ከ65 እና ከዚያ በላይ አላት ማለት ነው። ገባ እያለን እንጠያየቃለን። ጤና ከሁሉም ይበልጣል እላለሁ። ቴንኪው ለነበረን ጊዜያቶች በሙሉ ከ11 ሰዓት በኋላ በድጋሚ እንገናኛለን።